ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እስኪ ዛሬ ደግሞ ረጃጅም ምንባቦችን በደንብ እንለማመዳለን ማለት ነው። ጀማሪዎች ከሆናችሁ ወይም በማንበብ ላይ የምትገኙ ከሆነ ራሳችሁን ቼክ አድርጉበት፣ ራሳችሁን ፈትሹበት። ታውቃላችሁ አታውቁም፣ ምን ላይ ናችሁ የሚለውን ቼክ አድርጉበት ማለት ነው። ወደ ትምህርቱ ከመሄዳችን በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሆን፣ ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ አበረታቱኝ ማለት ነው። በውስጥ መስመር ደግሞ መማር የምትፈልጉ ታች ላይ ባስቀመጥናችሁ ስልክ ቁጥር በማንኛውም ሶሻል ሚዲያ አማራጮች ኢሞ፣ ዋትሳፕ፣ ቴሌግራም ደውሉልን። አማርኛን ከመጀመሪያው ጀምሬ ወይም ጀምራችሁ መማር ትችላላችሁ ማለት ነው። በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁትና በመረጣችሁት ሰዓት መማር ትችላላችሁ ማለት ነው። እስኪ ወደ ረጅም ምንባብ እንሄድ ወይም ወደ ረጅም አረፍተ ነገር እንሄድ ማለት ነው። ዛ ሬ ዛ ሬ ዛሬ 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 የምታፈሰው የምታፈሰው ዛሬ የምታፈሰው መራራ 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 እንባ 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 ነገ ነገ ለምታገኘው 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 የሰላም 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 ፍሬ 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 እንደ 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 ማዳበሪያ 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 ነው ነው። ዛሬ የምታፈሰው መራራ እንባ ነገ ለምታገኘው የሰላም ፍሬ እንደ ማዳበሪያ ነው። በጣም አሪፍ። አሁን ደግሞ ፈጠን ብለን እናነባለን። ዛሬ የምታፈሰው መራራ እንባ ነገ ለምታገኘው የሰላም ፍሬ እንደ ማዳበሪያ ነው። በጣም አሪፍ ነው። ስለዚህ ዛሬ የምናነባው ዛሬ የልባችን የሚቆስለው ዛሬ የማንችለውን እየቻልን የምንኖረው ለነገ የሰላም ፍሬ ለማፍራት እንደሆነ መገንዘብ አለብን ማለት ነው። ዛሬ ምንም ነገር ምንም መከራ ላይ ምንም ችግር ውስጥ ምንም እንባ በእንባ ብንሆን አንድ ቀን ፍሬ አለው። ይሄ እንባችን ወይም የምናነባው እንባ እንደፈሰሰ አይቀርም። አንድ ቀን እንባችን ታብሶ መልካም ፍሬ እንደምናፈራበት እርግጠኛ መሆን አለብን። ማዳበሪያችን ነው። ወይም ዛሬ የምናነባው እንባ ለነገ ሰላም አየር እንደ ማዳበሪያ ነው የሚለን። በጣም አሪፍ ነው። እሺ እናንተ ደግሞ አንብቡልኝ እስኪ። እኔ አንብቤ ዝም ከምል እናንተ ደግሞ አንብቡልኝ እስኪ። የመጀመሪያው ምንድን ነው የሚለው? እንደ ቃል አንብቡልኝና ከዛ አንድ ላይ ታነቡልኛላችሁ። እሺ ይሄ ምንድን ነው የሚለው? ዛሬ እሺ የምታፈሰው መራራ እሺ እንባ እሺ ነገ ለምታገኘው በጣም አሪፍ የሰላም ፍሬ እንደ ማዳበሪያ ጎበዝ ነው። በጣም አሪፍ ነው። ስለዚህ ምን ይላል በአንድ ላይ? በጣም አሪፍ። ዛሬ የምታፈሰው መራራ እንባ ነገ ለምታገኘው የሰላም ፍሬ እንደ ማዳበሪያ ነው። ጎበዞች እንቀጥል። ዓለም 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 ፊት ፊት ዓለም ፊት ከመሳቅ ዓለም ፊት ከመሳቅ
በላይ በላይ ዓለም ፊት ከመሳቅ በላይ ኦኬ። ለብቻ 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 ሆኖ ሆኖ ማልቀስ 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 እውነተኛ 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 ነፃነት ነፃነት ነው ነው። ዓለም ፊት ከመሳቅ በላይ ለብቻ ሆኖ ማልቀስ እውነተኛ ነፃነት ነው። ዓለም ፊት ከመሳቅ በላይ ለብቻ ሆኖ ማልቀስ እውነተኛ ነፃነት ነው ይለናል። ምን ማለት ነው? አሁን ብዙ ሰዎች አሉ ውስጣቸው እየተከፋ ውስጣቸው እየደማ ለይስሙላ ወይም ለማስመሰል ብለው ለሰው ደስታ ብለው ራሳቸውን እየጎዱ ውስጣቸው ሌላ ሆኖ እንደዚሁ የሚስቁ አሉ ማለት ነው። ግን ውስጣቸው ያራል ውስጣቸው ያራል። እኛም እንደዛ ነን። አሁን እንደዚህ ዝም ብለን ዓለም ላይ እንደዚህ ምንድን ነው ሰው ፊት ላይ ምናምን ነገር ስለሳቅን ውስጣችን ደስተኛ ነው ለማለት አይደለም። ስለዚህ ዓለም ፊት ላይ ከምንስቀው ሳቅ ይልቅ ብቻችን ሆነን የምናለቅሰው እምባ ነፃነት አለው። ምክንያቱም እምባ ጥቅም አለው እያልኩ አይደለም፣ ግን በቃ የሆነ ነገር የሆነ ስሜት በማንባት ሊወጣ ይችላል። ያ ስሜት ደግሞ በማንባት ወጣ ማለት ነፃነትን አገኘን ማለት ነው። ስለዚህ ዓለም ፊት ከመሳቅ በላይ ለብቻ ሆኖ ማልቀስ እውነተኛ ነፃነት ነው። እውነተኛ ነፃነት ነው ወይም አለው ነው የሚለን አለው። እሺ እናንተ አንብቡልኝ እስኪ እንደ ቃል አንብቡልኝ። እንደ አረፍተ ነገር በኋላ ከቻላችሁ ታነባላችሁ፣ ካልያን ያነብላችኋለሁ። እንደ ቃል አንብቡልኝ ብቻ ብቻውን ማለት ነው። ምን ነው የሚለው ይሄ? ዓለም እሺ፣ ፊት እሺ፣ ከመሳቅ እሺ፣ በላይ ለብቻ እሺ፣ ሆኖ ማልቀስ በጣም አሪፍ ነው። እውነተኛ ነፃነት ነው። በጣም አሪፍ ነው። ዓለም ፊት ከመሳቅ በላይ ለብቻ ሆኖ ማልቀስ እውነተኛ ነፃነት ነው። እንደዚህ ምንድን ነው? እንደ ቃል እናያነበብኩላችሁ። እንደ ቃል ሙሉ ትርጉም እንዳይሰጥ አድርጌ ያነበብኩት። ይሄ ምን ይባላል? ቃል ይባላል። ቃል። አሁን ደግሞ እናንተ ሙሉውን እንደ አረፍተ ነገር ወይም ሙሉ ሀሳቡን እንዳስተላለፍልኝ ያደርጋችሁ ታነባላችሁ ማለት ነው። ታነባላችሁ። እስኪ አንብቡልኝ፣ ልከተላችሁ። በጣም አሪፍ። ዓለም ፊት ከመሳቅ በላይ ለብቻ ሆኖ ማልቀስ እውነተኛ ነፃነት ነው። እውነተኛ ነፃነት ነው። ዓለም ፊት ከመሳቅ በላይ ለብቻ ሆኖ ማልቀስ እውነተኛ ነፃነት ነው ይለናል። በጣም አሪፍ። እንቀጥል። ትልቁ ትልቁ ስቃይ ትልቁ ስቃይ ማልቀስ ሳይሆን ማልቀስ ሳይሆን ማልቀስ እየፈለጉ ማንም እንዳያይብህ ፈገግ ለማለት መገደድ ነው። በጣም አሪፍ። ትልቁ ስቃይ ማልቀስ ሳይሆን ማልቀስ እየፈለጉ ማንም እንዳያይብህ ፈገግ ለማለት መገደድ ነው ይለናል። ትልቁ ስቃይ ማልቀስ ሳይሆን ማልቀስ እየፈለጉ ማንም እንዳያይብህ ፈገግ ለማለት መገደድ ነው። በጣም አሪፍ። ምን ማለት ነው? ለሰዎች ደስታ ብለን ሰዎች እኛ ስናነባ
ምናልባት እነሱ እንዳይከፋቸው ብለን በሰው ፊት ማንባታችን ድክመታችን እንዳይታይብን ብለን ብዙ ነገር ብለን ምንም እየቆሰልንም ከሰው ፊት ግን ፈገግ እንላለን። እንባችን ማንባት እየፈለግን ግን ለሰዎች ደስታ ወይም ሰዎች ፊት ማልቀስ አልፈልግም ብለን ራሳችን ተቆጣጥረን ፈገግ እንላለን። ውስጣችን ግን እንባ ነው ማለት ነው። እንባ ነው። ስለዚህ ትልቁ ስቃይ ማልቀስ ሳይሆን ማልቀስ እየፈለጉ ማንም እንዳያይብህ ፈገግ ለማለት መገደድ ነው። እንግዲህ ምንም ማድረግ አይቻልም። የዓለም ጉዳይ ነው። እንቀጥል። አሁን ደግሞ እናንተ ታነባላችሁ። እንደ ቃል አንብቡልኝ። ትልቁ እሺ፣ ስቃይ እሺ፣ ማልቀስ ሳይሆን እሺ፣ ማልቀስ እየፈለጉ ማንም እንዳያይብህ ፈገግ ለማለት መገደድ በጣም አሪፍ ነው። እሺ አሁን ደግሞ እንደ አረፍተ ነገር አንብቡልኝ። ሙሉ ሀሳብ እንዲሰጥ አድርጋችሁ እስኪ አንብቡት ውድ ቤተሰቦቼ። ምን ይላል? ትልቁ ስቃይ ማልቀስ ሳይሆን ማልቀስ እየፈለጉ ማንም እንዳያይብን ወይም እንዳያይብህ ፈገግ ለማለት መገደድ ነው ይለናል። ውድ ቤተሰቦቼ እንቀጥል። ሰማይ ሰማይ የጠቆረውን ሰማይ የጠቆረውን ደመና በዝናብ እንደሚያስወግደው ልብም የከበደውን ሐዘን በእንባ ያስወግዳል። ሰማይ የጠቆረውን ደመና በዝናብ እንደሚያስወግደው ልብም የከበደውን ሐዘን በእንባ ያስወግዳል። ብዙዎቻችን መቻል አቅቶን ከአቅማችን በላይ ሲሆን ያስገድደና ስሜታችን ያስገድደና ወደ እንባ ይቀየራል። ሐዘናችን ወደ እንባ ይህ ማለት ነው። ይህ ማለት ሰማይ የጠቆረውን ደመና በዝናብ እንደሚያስወግደው ሁሉ ልብም ወይም ህሊናችን አእምሯችን የከበደውን ሐዘን በእንባ ያስወግዳል ይነላል ውድ ቤተሰቦች። ስለዚህ ከዚህ እናንተ ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ ማለት ነው። በዚህ መልኩ ደግሞ ከመጀመሪያው ጀምራችሁ ከፊደል ጀምራችሁ ምንም ለማታውቁ፣ ምንም ለማታነቡ፣ ምንም ሳትሳቀቁ፣ ምንም ዝም ብላችሁ እናንተ የሚጠበቅባችሁ ኢንተርኔት፣ ስልክ እና በሳምንት 5 ቀን አንዳንድ ሰዓት ከሰኞ እስከ ዓርብ ወይ ማታ ወይ ቀን ከሌሊቱ 12 ሰዓት በኢትዮጵያ አቆጣጠር እስከ ምሽቱ 7 ሰዓት ድረስ እናስተምራለን። መቼም በዚህ ሰዓት 1 ሰዓት እረፍት ይኖራችኋል። እችን ሰዓት ተጠቅማችሁ መማር ትችላላችሁ። አማርኛና እንግሊዝኛን ከመሰረቱ ጀምሮ እናንተ ብቁ ትሆናላችሁ ማለት ነው። ባለማንበባችሁ፣ ባለመጻፋችሁና ባለመናገራችሁ ስንት ነገር እንደጎደለባችሁና ስንት ነገር እንዳጣችሁ ብዙ ነገር አጣችሁበታል ማለት ነው። ስለዚህ ይሄ ሁሉ እንደ አዲስ ብርሃን ይወጣል ማለት ነው። ዓለም አካዳሚዎች ነን። ስለዚህ በዚህ አካዳሚ መማር ለምትፈልጉ በ0953 61 5956 ብላችሁ በማንኛውም ሶሻል ሚዲያ አማራጮች ዋትሳፕ፣ ቴሌግራም ደውሉልንና ብቁ መሆን ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።